አሁን ከምትጠቀሙበት የቴሌግራም አፕሊኬሽን ላይ የማታገኟቸውን 3 ምርጥ ፊውቸሮችን በነፃ መጠቀም የምትችሉበትን አንድ አፕሊኬሽን ላሳያችሁ። በመጀመሪያ ቴሌግራም ላይ አሳሚ ቲፒ ብላችሁ ሰርች በማድረግ መጀመሪያ ላይ ይመጣላችሁ ቻናል ውስጥ በመግባት ይህንን አፕሊኬሽን ዳውንሎድ ታደርጉና ትከፍታላችሁ። በመቀጠል የመጀመሪያው ፊውቸር ዲሌት የተደረጉ ቴክስቶች ማየት ትችላላችሁ። ይህንን ለማድረግ ሴቲንግ የሚለውን ትነኩና ይህንን ትነካላችሁ። ከዛም ጀነራል የሚለው ውስጥ ስትገቡ እዚህ ጋር ሾው ዲሌትድ ሜሴጅ የሚለውን ኦን በማድረግ ዲሌት የተደረጉ ሜሴጆች ማየት ትችላላችሁ። ሁለተኛው ፊውቸር ደግሞ ይህንን የቻት ኢንተርፌስ ልክ እንደ አይፎን አድርጋችሁ መጠቀም ትችላላችሁ። ይህንን ለማድረግ ሴቲንግ ውስጥ ገቡና ሜሴጅ የሚለውን ንኩት። በመቀጠል እዚህ ጋር iOS ስታይል የሚለውን ኦን ታደርጋላችሁ። ከዛም እዚህ ጋር ቻት ባር የሚለውን ሆሪዞንታል ካደረጋችሁ በኋላ በዚህ መልኩ ልክ እንደ አይፎን አድርጋችሁ ቻታችሁን መጠቀም ትችላላችሁ። ሶስተኛው ፊውቸር ደግሞ የመረጣችሁትን ቻናል ሊሆን ይችላል ወይም ደግሞ የምትጻጻፉትን ሰው ቻት ልክ እንደዚህ ሌላ ሰው በቀላሉ መጠቀም እንዳይችል ሎክ ማድረግ ትችላላችሁ። መቆለፍ የምትፈልጉት ቻት ላይ ትገቡና ከላይ ይሄንን ትነካላችሁ። በመቀጠል ሴቲንግ የሚለውን ስትነኩት እዚህ ጋር ሎክ ቻት የሚላል እሱን ትነኩና የማትረሱትን 4 ዲጂት ፓስወርድ አስገብታችሁ ከፈለጋችሁ ደግሞ በፊንገር ፕሪንት መቆለፍ ትችላላችሁ። ሆኖ ዳውንሎድ አድርጋችሁ ተጠቀሙበት። ከተመቻችሁ ደግሞ ላይክ እና ፎሎ ማድረግ እንዳትረሱ። በተለይ ደግሞ ኮፒ ሊንክ አድርጉ። ይመቻችሁ።